ሻቢያ ጥብቅ ትዕዛዝ የሰጠው መደራደር የሚባል ነገር አትችሉም ነው ያላቸው። እነ ምሬ ወዳጆም የተስማሙት በዛ ነው። እነ ፍስሐ መንጁስም የተስማሙት በሱ ነው። ከኔ ውጪ እኔ ከምነግራችሁ ውጪ ዞር ብላችሁ እንደራደር ምናምን የምትሉ ከሆነ ሌላ ጣጣ ነው የሚመጣው። ሄደ አዲስ አበባ ያለውን መንግስት ገልብጥ ነው የተባለው። መዳረሻችሁ የመንግስት ግልበጣ ነው ያላቸው ሻቢያ። ስርዓቱ በኃይል መገርሰስ አለበት ነው ያላቸው ሻቢያ። ስርዓቱን ገርስሶ ሚሊቴሪውን አፍርሶ ኢትዮጵያን ከተቆጣጠረ ሰየው፣ ካልተቆጣጠረ ደግሞ የምትፈርስ ኢትዮጵያ ነው። በምትፈርስ ኢትዮጵያ ላይ ነው እየተነጋገሩ ያለው። እዚህ ውስጥ ደግሞ ሻቢያ የግብጽ ተልዕኮ አለው።